የዮሐንስ ወንጌል ምዕራፍ 20 እና ምዕራፍ 21 ላይ ሁለት ቁጥሮችን ብቻ ነው ማነሳው። ቁጥር 19 ያም ቀን እርሱም ከሳምንቱ በፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ 1 2 3 እኩል በሉት። ቀጥሎ ያለውን ቃል ኢየሱስም መጣ ይላል። ልድገመው። ያን ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ማመጣ ኢየሱስም መጣ፣ በመካከላቸውም ቆሞ። በጣም የተለመደ አእምሯችን የሚያውቀው ቃል ነው። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህን ብሎ እጆቹን ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ እንደገና አብ እንደላከኝ እኔ ደግሞ እልካችኋለሁ አለ። መገለጥ ሁልጊዜ ወይም ብዙ ጊዜ ከተልእኮ ጋር ይያያዛል። ዛሬ መገለጥ ለተልእኮ በሚል ለምትጽፉ ሰዎች ይህን መጽሐፍ መገለጥ ለተልእኮ ግር ብሏቸዋል። ቁልፍ ደጁ እንደተዘጋ ነው። ፍርሃት ላይ ናቸው። በሚታየው ሁኔታ የተቀየረ ነገር የለም። ድንገት ግን የተከሰተ ኢየሱስ እነሱ መካከል የቆመ መልኩን አይተው ከ3 ቀን በፊት እኮ አይተውታል። ከቀናት በፊት እኮ ያውቁታል። ግን ግር አላቸው። ኢየሱስም ተልእኮውን ከመስጠቱ በፊት ራሱን አሳያቸው። ራሱን ሲያሳያቸው ቀጥሎ ለፈለገው ለዛ ዓላማ እያመቻቻቸው ሊረዱት በሚችሉት ልክ ራሱን ገለጠላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸው። መንፈስ ቅዱስን ምን አሉ? ተቀበሉ። ኃጢአታቸውንም ይቅር ያላቸው ሁሉ ይቅርላቸዋለሁ፣ የያዛችሁባቸውን ተይዞባችኋል አላቸው። ይህንንም ብሎ ድንገት ዞር ዞር ሲሉ የለም። ምንድን ነው? ተገለጠ። ደነገጡ። ይሄው ምስክር ብሎ ጎኑንም እጁንም አሳያቸው። እርስ በርሳቸው እርሱ እንደሆነ አወቁ። ምን አላቸው? ደስ አላቸው። ከዛ ግን ተልእኳቸውን አስታወሰ፣ እፍም አለባቸው። ኃይልን ተቀበሉ። ድንገት ግን ቁጥር 26 ይላል ከ8 ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ። እስቲ በሉት ይህን ቃል ደግመው በውስጥ ነበሩ በሉ እስቲ። ደግመው በውስጥ ነበሩ። የሚገርም ነገር ነው። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስም መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ከዚህ በኋላ ቶማስም ጣትን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባ፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ፣ ከዛስ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ምኖች ናቸው? ምዕራፍ 21 ቁጥር 1 ቶሎ የሚሄደው መፈልገው ጋር መቆም ፈልጌ ነው። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ ምን አለላቸው? የብዙ ቃል ነው። እንደገና ተገለጠላቸው።
እንዲህም ተገለጠ። ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስም ከገሊላ ቃና የሆነ ናትናኤልም የዘብዴዎስም ልጆች ከደቀ መዛሙርቱም ሌሎች ሁለት በአንድነት ነበሩ። ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛም ከእናንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያም ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባህር ዳር ቆመ። ይሄ ቃል የተደገመ ቃል ነው። መጀመሪያ ደጆች ዘግተው እያሉ በመካከላቸው መጥቶ መልእክት ነው። ይሄ ራሱ ሳይናገር ቆመ። ቆሞ አየሁት። ቆመ። ይሄ ህልውናው አካባቢውን ሲከድን መገኘቱ አጠገባቸው መጥቶ ንግግር የለም ግን ቆመ። ኦልሬዲ ምንም ነገር ቢፈጠር ዋስትና አለ። ማን መጥቶ ቆሟል? መጥቶ ቆመ። በመካከላቸው መጥቶ በቆመ ጊዜ ወዲያው አወቁት አይልም። አሁንም መጥቶ ቆመ። እንዴት ብዬ ልሰብከው እችላለሁ ይሄንን ቃል? አሁን ኢየሱስ አጠገባችሁ መጥቶ ይቆምላችሁ ልበል? እሺ፣ ተስፋ ያላቸው ናቸው እነዚህ ቃሎች። ከዛ በፊት እነዚህ ስድስቱም ሰዎች በስም የተጠቀሱት አራቱና በስም ያልተጠቀሱት ሁለቱ አንድ ላይ ስድስቱም ከሳምንት በፊት ፊተኛ መገለጥ አስተናግደዋል። በዚያ መገለጥ ጊዜ ኢየሱስ ከጴጥሮስ በቀር አላለም። እሱም ነበር እዛ ውስጥ። መልእክቱን ተልእኳቸውን አስታውሷቸዋል። እናንተ እኔ አብ እኔን እንደላከኝ እኔ ደግሞ እናንተን ምን አደርጋችኋለሁ? እልካችኋለሁ ብሎ ዞር ብላችሁ የተተውክ አይደለህም በሉት። ዞር በሉና ፕሮግራሙ ነህ፣ የእግዚአብሔር ፕሮግራሙ ነሽ፣ አጀንዳው ነህ። ካላስቸገር በአንተ ሰው አልተተካም ንገሩት። ተተካልክ በስተቀር እግዚአብሔር ማቲያስን አይተካብህም፣ አልተተካብህም። ሰው አልተተካባችሁም። ቸርነቱን ያውራ ይቀመሰ ይዘምር እኔ ላይ ብደክም መጸለይ ቢያቅተኝ በፈተና ውስጥ ባልፍ ደከመ ብሎ መጸለይ አቃተው ብሎ በእኔ ሰው አልተካም፣ አልተተውኩም በሉ እስቲ። ቆይ ደግሞ ከመገለጡ በፊት እነዚህ ቀድሞ የበራላቸው ናቸው። ማን እንደሆነ አውቀዋል። እንደተነሳ እርግጠኞች ሆነዋል። ያ መገለጥ እርግጠኝነትን ሰጥቷቸዋል። ተነስቶ ይሆን አሁን አይጠረጥሩም። ያ መገለጥ እንደተነሳ የተወጋው እሱ የተቸነከረው እሱ እንደነበር ለይተዋል። በመጀመሪያው ብርሃን የበራላቸው እውነት የገባቸው ሀቅ አለ። አሁን ምስክር አይፈልጉም። መግደላዊት ማርያም አታስፈልጋቸውም። አሁን አውቀዋል ማን እንደሆነ፣ እንደተነሳ፣ በመቃብር እንደሌለ፣ ሕያው ሆኖ እንደተነሳ፣ እንደ ቀድሞ እንዳልነበር፣ አብ እንዳከበረው፣ ከሙታን መካከል እንዳስነሳው አውቀዋል። ይሄ የመጀመሪያው ብርሃን ይህንን አይነት እውቀት፣ ይህንን አይነት ግንዛቤ ሰጥቷቸዋል። ኢየሱስ ተከትሎ መልሶ እንደገና ራሱን እንዲገልጥላቸው የፈለገው ያልነገራቸው ሊነግራቸው አይደለም። እና እኔ ዝም ብዬ ከፍቼው ማሰብ ጀመርኩ። እኔ መጽሐፉ ጠቅሶ በሰጠኝ የማሰብ ልክ መጠኔ ማሰብ ጀመርኩ። እንደገና መጥቶ አጠገባቸው ድንገት አይናችሁን በእንባ የሚሞላ አይነት የአምላክ ፕሬዘንስ ድንገት ባላችሁበት መጥቶ ሲቆጣጠር ደመናው ቆመ ሲል ደመናው ባለበት ድንኳን የሚጥሉት የነበረው የእግዚአብሔር ፕሬዘንስ ይውረራችሁ፣ ሽታው ይክበባችሁ። ብቻችሁን አትሆኑ በኢየሱስ ስም።